ሰላም ጤና ይስጥልኝ። ውድና የተከበራችሁ የብርሃን ሚዲያ ቤተሰቦች በያላችሁበት በዓለም አቀፍ ሁሉ ሰላም ለእናንተ ይሁን። ውድ ኢትዮጵያውያንና ውድ ኤርትራውያን የብርሃን ሚዲያ ፋሚሊ ሁላችሁም ሰላም እላችኋለሁ። ሀገር ውስጥ እንዲሁም ከሀገር ውጭ ያላችሁ እህት ወንድሞቼ እንዴት አላችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። እንዲሁም እንኳን ለኢድ በሰላም አደረሳችሁ ሙስሊም ወንድሞችና እህቶቼ እንኳን በሰላም አደረሳችሁ ማለት እወዳለሁ። እንዴት ነው? እንዴት ነበር ጾሙ? እንዴት ነበረ ረመዳን ጾም? እንግዲህ ዛሬ ኢድ ነው እንግዲህ ሌላ ሀገር። እኔ ያለሁበት ግን ዛሬ አይደለም። እኔ ያለሁበት ነገ ነው። ሁሉም ሀገር የሚባል ደረጃ ዛሬ ነው የሚያከብሩት። እነ ሳውዲ በተለያየ ሀገር ዛሬ ነው የሚያከብሩት። ኢትዮጵያም ዛሬ ነው ያከበረችው። እኔ ያለበት ሀገር ግን ዛሬ አይደለም ነገ ነው። ብዙ ሰው ደብሮታል። የምር በጣም ብዙ ሰው ደብር ነው ያለው። ዛሬ ነበር ማክበር ነበረብን። ዛሬ ከሁሉም ሀገር ጋር እኩል ኢዳችንን ዛሬ ዘና ፈታ ማለት ነበረብን። ነገር ግን አልሆነም ብሎ በጣም ከፍተዋቸዋል። ነገ ነው ብዬ አስባለሁ። የሚያከብሩት ነገ ነው። ዛሬ አላከብሩትም። ለምን እንደሆነ ግን እንግዲህ አላወቅኩም። ብዙ ጊዜ ሙስሊሞች ጨረቃን አይቶ ነው ጨረቃ ከታየላቸው ነው የሚያከብሩትና እኔ ያለሁበት ሀገር ጨረቃ አልታየም መሰለኝ። አላወቅኩም። ይቅርታ ውድ ሙስሊም እህቶችና ወንድሞችና ለዛ ይመስለኛል ነገ የሚያከብሩት። ነገ ነው በዓላቸው። እኔ ያለሁበት ሀገር ማለት ነው። ይሄ እንግዲህ እንደምትመለከቱት ለኛ የተሰጠን ስጦታ ነው። ውስጥ ካክ ነው ያለው፣ ጣፋጭ ነገር ማለት ነው። ብዙ ጊዜ እንደዚህ በዓል ሲሆን ሰው የተለያየ ስጦታ ይሰጣል፣ የተለያየ ነገር ይሰጣል። እንደምትመለከቱት ትንሽዬ ጣፋጭ ደግሞ ለኔ ተሰጥቶኛል። ትወዱታላችሁ እንዴ? እንዴት ነው? ውስጥ ያለውን ነገር አላየሁትም። ይሄ ነው ብዬ አስባለሁ። ውስጥ ያለው ስኳር እና ያሰነስበት ይሄንን ነገር እኔ ብዙም አልወድም፣ ግን ብዬ ተቀብያቸዋለሁ። ማለት ይወዱታላችሁ ወይ? እኔ ያለሁበት ግብጽ ነው። ምናልባት ያለሁበትን የማታውቁ ግብጽ ነው ያለሁት። እንግዲህ ግብጽ ደግሞ ኢትዮጵያ ውስጥ ግብጽ ውስጥ ኢትዮጵያውያን አሉ እንደ ብላችሁ የምትጠይቁ፣ ኧረ አሉ። በጣም ብዙ ኢትዮጵያውያን አሉ ግብጽ ውስጥ እና ግብጽ ነኝ ያለሁት። ብዙ ጊዜ ግብጽ ሲባል በውሃ ግብጾች ኢትዮጵያን በውሃ ነው የሚያውቁት። ያው ጭቅጭቅም በዛ ነው። ሁለቱም ሀገሮች ሰላም ሆነው ቢቀጥሉ፣ ሰላም ሆነው ቢኖሩ ደስ ይለኛል። ሰላም ለዓለም አቀፍ፣ ሰላም ለሁላችንም፣ ሰላም ለምድራችን፣ ሰላም ለኢትዮጵያ። ሰላም ከሌለ ከንቱ ነው። ሰላም ከሌለ ሁሉ ነገር ባዶ ነውና እግዚአብሔር ሰላም ያብዛልን እላችኋለሁ። ደግሞ አንድ ነገር ላምጣላችሁ፣ ላሳያችሁ ውዶቼ። ስልክ ለማስቀመጥ ይሄ ነገር አሪፍ ነው። እንታችኋል። በጣም ምርጥ ነው ስልክ ለማስቀመጥ ማለት ነው። አያችሁ፣ እዚህ ጋር ስልኩን እንደዚህ ታስቀምጣላችሁ። ምርጥ ነው፣ ግዙት። አሪፍ ነው። እኔ ተጠቅሜበታለሁ። ሀገርም ይዤ እሄዳለሁ። በቃ ስልክ እንደዚህ ይዛችሁ ከምትደርሱ አስተካክላችሁ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። ከፈለጋችሁም ደግሞ ወደ ላይ ማውጣት ትችላላችሁ። ከፈለጋችሁ እንደዚህ ማድረግ ትችላላችሁ ማለት ነው። እና በጣም አሪፍ ነው። ግዙትና ተጠቀሙበት። እዚህ ጋር ነው ስልክ የሚቀመጠው፣ እዚህ ጋር ነው። እና ይሄንን ላሳያችሁ ብዬ ነው ውድ ቤቶቼ ወንድሞቼ ማለት ነው። ቻናልን ሰብስክራይብ አድርጉልኝ እስቲ።
ቻናልን ሰብስክራይብ በማድረግ ቤተሰብ ሆኖ ቻናል እያደገ አይደለም። ቻናል እያደገ አይደለም። በጣም ደክሟል ማለት ይቻላል። እና እኔም ደህና ደህና ቪዲዮ አስተማሪ የሆነ ቪዲዮ እንዲሁም ደግሞ ግብጽ ውስጥ በጣም የሚጎበኙበት ቦታ አለና አሳያችኋለሁ። ደህና ደህና ቦታ ሂጄ ቀርጬ አሳያችኋለሁ። እናንተም ደግሞ ሰፖርት አድርጉ፣ በጎን ሆኑልኝ እና እንዴት ነው? ይሄ ነው፣ ሌላ አዲስ ነገር የለም። ሰላም ለሀገራችን፣ ሰላም ለምድራችን። ዛሬ ሁሉም ሀገር ኢድን ሲያከብሩ እኛ ሀገር ግን በጣም ድብርት ውስጥ ገብታለች። ወይ ግብጽ ማለት ነው። በጣም ደብሯቸዋል። የምር አሁን ቤተሰቦቼ እኔ ያለሁበት ሰዎች በጣም ደብሯቸዋል። ብታዩ ድብርብር ብሏቸዋል። አላወኩም እና ሁሉ መልካም ለመልካም ነው። ሳውዲ፣ ዱባይ፣ የተለያየ ሀገር የምታከብሩት እናንተ እንኳን አደረሳችሁ። መልካም በዓል ይሆንላችሁ። ደስ የሚል በዓል ይሆንላችሁ። ደስ የሚል ጊዜ ይሆንላችሁ እላችኋለሁ። እና ለኢድ የተሰጠኝ ስጦታ ግን ይሄ ነው። ይሄ ተሰጥቶኛል። ከሌላ ቤት ነው የመጣው። ምንም አይነት ብዙም አልወደውም። ውስጥ ስኳር አለው ውስጥ። እጇ ደግሞ ሹካ የሚበላ ግን እኮ በሹካ አይደለም በእጅ ነው። ሹካ እዚህ ጋር ምን እንደምሰራ ግን አላወኩም። ይገርማል በጣም። እንግዲህ እዚህ ጋር ነው ቸኮሌት እወዳለሁ። ግን ቸኮሌት ያለው ውስጥ ያለው ላይ የሚያሳየው ሌላ ነገር ነው፣ ውስጥ ያለው ሌላ ነገር። ምን ይባላል? ላይ ያለው ሌላ ነገር፣ ውስጥ ያለው ሌላ ነገር። እነዚህ እወዳቸዋለሁ ቸኮሌት ማለት። በሉ መልካም ጊዜ ይሁንላችሁ። ሁላችሁም ታንኪ ሶ ማች፣ አመሰግናለሁ። ክብር ብሉልኝ። ቻናልን ሰብስክራይብ ማድረግ እንዳትረሱ ፕሊዝ። ቻናልን እስቲ ሰብስክራይብ አድርጉልኝ። እስቲ ሰብስክራይብ አድርጉ ቻናልን ሰብስክራይብ አድርጋችሁ አበረታቱኝ ጋይስ። እንድታበረታቱኝ እፈልጋለሁ። ቤተሰብ ይዛችሁ ብርሃኖች ነኝ። መልካም ነገር ይዤ እመጣለሁ። እንደ ስማችን ብርሃን ነው ስራችን ስል የውሸት አይደለም። ግን ሰብስክራይብ ስታደርጉ ወዲያውንም እያነሳ ነው። የምር ደምሬሻለሁ ብላችሁ ትጽፋላችሁ። ሰብስክራይብ ግን ከእናንተ ጋር ነው የሚሄደው። ከደምራችሁ በደንብ አድርጋችሁ ቪዲዮ አይታችሁ ደምሩ። መልካም ጊዜ ይሁንላችሁ።